ከሚፈልግ ሞት ተሸሸግ። ተከራካሪዎች ላይ በር ይዘጋባቸው፣ ላያገኙሽ ይዘጋባቸው። ሚለየው ባባ ጨጓሬ አላለ። አንዳንዴኛ ቃል ሲጠፋብን እንልና አባ ጨጓሬ እና አባትን ሳልገድል ይሄ ቃይት ነው የጠፋው። ምክንያቱም ለመብላት ለመጠጣት ጌታን ማግኘት አያስፈልግም። ጌታን የማያገኝ እየበላን መኪና ለመንዳት ጌታን ማግኘት አያስፈልግም። ጌታን የማያውቅ እየነዳን። ሰይጣን ሲወርድ በምኑ በኩል ነው የወደቀው? በጭንቅላቱ በኩል ስለወደቀ ከፍተኛ ጉዳት ደርሶበታል። ስለዚህ ነው የማይገባው። የሚፈልጉ አያገኙህም። ሊያጠፉሽ የሚፈልጉሽ አያገኙሽም። እድሜን የበላ በኃጢአት ያልከሰከሰ ላይፍን የገደለ ቻንስን ያጠፋ ክፉ ትበቀይዋለሽ። አሁን አንድ ነገር ሊሆን ነው። ይዤላችሁ የመጣሁትን መልእክት ተዘጋጁ። ዛሬ እግዚአብሔር የነገረኝ እያንዳንዳችሁ የሚመለከት ነው። እናንተና ነገራችሁ ይፈጥናል። ስለ ፍጥነት ነው ዛሬ ማወር። የሆነ ሰው ግን ሲፈጥን አይቼዋለሁ። ማንም ላይዘው ይፈጥናል። በቃ ይሄን ነው ማወራው። ፍጥነት የዘገየ የሰለቸው ሰው እግዚአብሔር ነጥቆ ያፈጥነዋል። አንዳንድ ጉዳይ መዘግየት የለበትም። አረ ሃሌሉያ! አንዳንድ ጉዳይ መዘግየት የለበት። እንዴ ለመቼ ነው ጌታ? አሁን ነው መወድ ያለበት። ስለዚህ ፍጥነት። በዚህ እድሜ ካልሰራ መቼ ልትሰራ ነው? አሁን ይፈጥንልሃል። በዚህ እድሜ ካላገባ መቼ ልታገባ ነው? አሁን ታገባል። ፍጥነት ርዕሴ ነው። በቃ መፍጠን ነው። ስለዚህ ያፈጣጠኑ መልክ እንዴት እንደሆነ በማል እያወሽኩ ሄዳለሁ። መነሻ ጥቅሴ ግን ያለው ሁላችንም አንደኛ ነገሥት ምዕራፍ 18 ላይ እናወጣለን። አንድ ታሪክ ሁላችሁ የምታውቁት ነው፣ ደጋግመዋለሁ። አንደኛ ነገሥት ምዕራፍ 18 1 ላይ ከብዙ ቀን በኋላ በሶስተኛው ዓመት ሂድ ለአክዓብ ምን ተገለጥ፣ በምድር ላይም ዝናብን እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኦኬ። ከዛ ይመጣና ደግሞ 18:41 ላይ ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተ ውጣ ብላ ጠጣ አለው። አክዓብም ሊበላ ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውም ወጥቶ ወደ ባህሩ ተመለከተ። ወጥቶም ተመልክቶ ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛው እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች። እርሱም ወጥተህ አክዓብ ዝናቡ እንዳይከለክል ሰረገላውን ጭነህ ውረድ በለው አለ። ከጥቂትም ጊዜ በኋላ ሰማዩ ከዳመናው ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላውና ተቀምጦ ወደ ኢየሩሳሌም ሄደ። የእግዚአብሔር እጅ በኤልያስ ላይ ነበረች። ወገቡንም አሸፍጦ ወደ እዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበረ። አሁን ይህን ሀሳብ በደንብ የምታውቁት ነው፣ ግን ከዚህ ውስጥ እግዚአብሔር ፖይንት ነገር ያስይዘናል። ርዕሴን እንዳትረሱ። አንተና ያንተ ነገር ይፈጥናል። በእንዲህ አሜን ነው የምንዘልቀው። ኧረ አሜን። ኤልያስ የሚባል ነቢይ ሲነሳ የሚገርማችሁ አገሩ አይታወቅም፣ የመጣበትም መንፈሳዊ አባቱ የሚባል አይታወቅም። ኤልያስ ምንም አይነት የኋላ ባክግራውንድ የለውም። ግን ከተነሳበት ከተማ አንጻር እንዲህ ተብሎ ተጽፎለታል፣ ቴስባዊው ኤልያስ። በዚች ብቻ የመጣ ሰው ነው። ምንም ከኋላ አልተወራለትም። ታላቅ ሰው ምናምን የሚባል አልተወራለትም። ቴስባዊው ኤልያስ ተገለጠ፣ በከተማው በምድር ላይ ተገለጠ። ቴስባዊው ኤልያስ ካረጋቸው 8 ትልቅ ታምራቶች ውስጥ አሁን በአዲስ ኪዳን ያለነው ሰዎች ራሱ እንናፍቀዋለን። እንደ ኤልያስ ካላገለገልኩ እንላለን። ቢገርም ክብር የተገለጠበት ሰው ነው። ትልልቅ ነገር በእጁ የሆነ ሰው ነው። ነገስታት የሚፈሩት ሰው ነው። አገር የሚፈራው ሰው ነው። አገር ጉዳይ ሁሉ የሚያስፈጽም ሰው ነው። ተራ ሰው ግን አይደለም። ሲጠራ ቴስቢያዊው ኤልያስ። እግዚአብሔር መጣና እንዲህ አለው ለቴስቢያዊ ኤልያስ፣ ኑሮው ተራራ ላይ ነው፣ በመራ ቦታ ነው የሚሄደው። እንደውም አንድ ሰው ሲናገር ምን አለ? ኤልያስ ተገልጦ ሂድና ለአክዓብ ንገረው ባለው ጊዜ ኖ እግዚአብሔር መጥቶ አንተን የሆነ ቦታ ቢወስድህ እኔን ታስገድለኛለህ። ኤልያስ ማለት እግዚአብሔር እየወሰደው የሚኖር ማለት ነው።
እየወሰደው አንዴ ካራ ነው ስትሉት ኮተቤ ነው፣ ኮተቤ ነው ስትሉት ጅማ ነው። በአይሮፕላን ሄዶ ምናምን አይደለም፣ እግዚአብሔር ራሱ እየወሰደው ማለት ነው። ኧረ አሜን፣ ኧረ አሜን። ይኸው ከሰው ከሚኖረው አጠገብ ካለው ሰው በተለየ ሁኔታ ለሰው መነጋገሪያ በመሆን እግዚአብሔር ልክ እንደ ኤልያስ የሚያደርገው ሰው አለ። ራሱ መብልህ ከየት እንደመጣ ራሱ ለሰው ግራም ያጋባ ግን ትበላለህ። ልብስ ግራም ያጋባ ግን ትለብሳለህ። ኑሮ ግራም ያጋባ ግን ትኖራለህ። እንደዚህ ሆኖ ሚኖር ሰው አለ ከተለመደው ውጭ። የተለመደው ይታወቃል። የሆነ መስሪያ ቤት ትገባለህ፣ ትፈርማለህ። የመግቢያ ፊርማ አለ፣ የመውጫ ፊርማ አለ። አለቀ። ከዛ በወር ደሞ ይሰጣል። ይሄ የተለመደ ነው። ኤልያስ ግን እንደዛ አይደለም የሚኖረው። የሚገርማችሁ ሚስቱ ነች የምታስተዳድረው እንዳትሉ ሚስት የለው። ልጆቹ ነው ከቨር የሚያደርጉለት እንዳትሉ ልጆች የለው። አይ ሰዎች ባሳሰበኝ ነው የሚያኖሩት እንዳትሉ የሉትም። ቴስቢያዊው ኤልያስ እዚህ ያለ ስትለው እዛ እግዚአብሔር የሚያኖረው ሰው። ኧረ አሜን ወንድሜ። አሁን እኮ መኖር ያቃተ እኔ ራሴ ልኑር ስላልክ ነው። ዛሬ ግን እኔ መልእክት ይዤ መጥቻለሁ። ያንተ ኑሮ ይቆምና እሱ አንተን ማኖር ይጀምራል። ሃሌሉያ። ራስ ለመብላት ስለምትጣጣር ነው። ራስ እንጀራውን ካላመጣው ብለህ ነው እየለፋ ያለው። ኦኬ ምንም ችግር የለም። ነገር ግን አማኝ በእግዚአብሔር ላይ ባለው እምነት ነው የሚኖረው እንጂ ባለው ችሎታ አይኖርም። ችሎታ ጥሩ ነው። ችሎታን አትታመነው። እግዚአብሔርን ተደገፍ። እግዚአብሔር ግን ካልጠበቅከው ይከፍትልሃል። የሆነ ሰው ከእግዚአብሔር እጅ ሊበላ ነው። የሆነ ሰው እግዚአብሔር እያዘዘለት ሊኖር ነው። የሆነ ሰው እግዚአብሔር ሊያስተዳድረው ነው። የሆነ ሰው እግዚአብሔር ልጆቹን ሊመግብለት ነው። የሆነ ሰው ለልጆቹ ሊሸፍንለት ነው። ይሄ ነው ኑሮ። ኧረ አሜን። ኤስባዊው ኤልያስ ተራራ ላይ ይወጣል። ተራራ ላይ እርሻ አለ እንዴ? ተራራ ላይ የሚታለቡ ላሞች አሉ እንዴ? የሉም። ተራራ ላይ በጎች አሉ እንዴ? የሉም። ተራራ ላይ ይወጣል። ረባዣ በረባ ይላል፣ ይዞት ይሄዳል። እዚህ ቤት ግባ ይለዋል፣ እዛ ይላል። ከማንም በተለየ መከራ ሲመጣ አምልጦ፣ ጨለማ ሲመጣ ተሻግሮ፣ ሊያጠፉት ያሉት እያሉ ሰውሮ የሆነ ሰው ተሰውሮ ይሻገራል። ይሄን ዘመን ተሰውሮ የሚሻገር ሰው ከነ ልጆቹ ተሸሽጎ የሚሻገር ሰው። የሚፈልጉ አያገኙህም። ሊያጠፉሽ የሚፈልጉሽ አያገኙሽም። ሃሌሉያ። ኤልያስም ተፈለገ። ሲፈለግ እግዚአብሔር ሲሸሽገው ደግሞ ሲፈለግ አይገኝም። ፈላጊው በነገራችን ላይ ከሰፈር ውስጥ የምናውቀው አንድ ሰው አይደለም፣ ንጉስ ነው የሚፈልገው። ንጉስ እኮ ፍላጋ ከጀመረ ይሄ ሰውዬ ይፈለጋል ተብሎ ሁሉ ፎቶ ይበተናል። ታውቃላችሁ። ከዛ ያገኛችሁ በሙሉ ምን በሉኝ ጠቁሙኝ ነው። ከቤተ መንግስት አንድ አዋጅ ወጣ። ኤልያስን ታውቁታላችሁ? አሁን እናውቀዋለን። የነው ቸርቹ አይታወቅም። በቃ እግዚአብሔር በታምራት የሚያኖረው ሰው ነው። ድንገት መጥቶ መልእክት ተናግሮ በዚህ ይሄዳል። እንግዲህ እሱን እየፈለግኩኝ ነው። እሱን ባገኛችሁ ቁጥር ንገሩኝ አለ። ሰውየው 3 ዓመት ተኩል ሲፈልገው ከዛ አገር ውስጥ ጨረሰና ጎረቤት ሀገር ሄደ። ወደ ሶሪያ ነገስታት ሁሉ ላከ። ምን አለ? እባካችሁ ይህን ሰውዬ ካገኛችሁ ላኩልኝ አለ። እና መልእክት ላኩለት። እኛ አላገኘነውም ሲል ደግሞ እንደገና ማስጠንቀቂያ ደብዳቤ ላከ። የእውነት ደብቃችሁት ከሆነ ግን እገላችኋለሁ አለ። አረ ግድ የለም እኛ አልደበቅነውም፣ እናቴ ትሙት ሁሉ በአይነት ነገር ብለው ምን አሉት ማለት ነው። ለንጉሱ መልእክት ላኩ በማላ ስለሚል ማለት ነው። ምለው በፍጹም የለም ብለው መለሱለት ይላል። አስፈለገው በጎረቤት ሀገር እንደ ኬንያ እንደ ሱዳን እንደማለት ነው። ቢፈለግ ጠፋ። ማስታወቂያ አደረገ። ቢፈለግ ጠፋ። የጠፋው ግን ለምን እንደሆነ ታውቃላችሁ? እግዚአብሔር ስለደበቀው ነው። ዛሬ ነግራችኋለሁ። ከሚፈልግ ሞት ተሸሸክ። ከሚፈልግ መከራ ተሸሸክ። ከሚፈልግሽ አዋራሽ ነገር ተሸሸክ። ከሚፈልግ ሟርተኛ ተሸሸክ። መጽሐፍ ቅዱስን ነው ወደዚህ ሐሳብ ከመግባቴ በፊት ይጠቅማችኋል ልጨምርላችሁ። አንድ ጊዜ 3ቱ መላእክቶች ይላል አይደል መጽሐፍ ቅዱስ ወደ ሎጥ ቤት ምን አደረጉ? ገቡ። ልክ ሲገቡ የከተማው ሰዎች ሎጥ ቤት የገቡትን አዲስ ጸጉረ ልውጥ ሰዎችን በራንኳኩና ሎጥን ጠሩት። እንዲህ አሉት፣ ሎጥ አሉት፣ አሁን ቤት የገቡትን ሰዎች ስጠና። ለምን ነው የምሰጣችሁ? አውጣልን ስጠን፣ እኛ ከነሱ ጋር አብረን እንተኛለን አሉ። እንደዚህ አይነት ኃጢአት የበዛበት ወቅት ስለነበረ ሲሉ ሎጥ ወዲያው እየተከራከራቸው እኔ ልጆች አሉኝ ይሻላል እንግዶቼ ላይ እንደዚህ አታስነውሩ። ይሄ ነውር ነገር እንዴ በከተማ ለምን ታረጋላችሁ? እነዚህ እንግዶቼ እኮ ልዩ ናቸው፣ ከሰማይ የመጡ ናቸው ብሎ ሲከራከሩ ከኋላ አንደኛው መልአክ ሎጥን ምን አደረገው?
ሳበውና በሩን ምን አደረገው? ዘጋው። የሆነ ሰው ማለት ነው እየፈራ ካለበት ነገር ላይ ጌታ ስቦ በሩን ይዘጋበት። አረ ሃሌሉያ! አረ ሃሌሉያ! ተከራካሪዎች ላይ በር ይዘጋባቸው፣ ላያገኙሽ ይዘጋባቸው፣ ፋይሉ ይዘጋል፣ የፍርድ ቤት ፋይል ይዘጋል። በዛ በር ብቅ እያሉ የሚከራከሩሽ እንዳያገኙሽ ይዘጋል። ተከራካሪዎቹ ከውጭ ቆመው እያለ ከውስጥ ያለው ሰው የረባካችሁ እየለመነ እያለ መልአኩ መጣና ወደ ኋላ ስቦት እነሱ ድጋሚ እንዳያገኙት በሩን ዘጋው። የሆነ ጉዳይ ያለ እግዚአብሔር ይዘጋላችሁ። ለማን እንደሆነ አላቅም፣ ይዘጋል። በዛ ፋይል ከእንደገና አትፈለጊም። በዛ ጉዳይ ከዛ በኋላ አትፈለግም። ሃሌሉያ! ከዛ በሩን ዘጋና ወደ ውስጥ አስገባ ይላል መጽሐፍ ቅዱስ። ድጋሚ ሎጥንም በሎጥም ውስጥ ያሉ ቤትም ያሉትን እንዳያገኙ መልአኩ ምን አደረጋቸው ይላል? አሳወራቸው። ከሞን መጽሐፍ ቅዱስ እንዲህ ይላል። በጣም የሚያስገርም ነው። ድጋሚ እንዳያገኙት፣ መጥተው እንዳያስቸግሩ፣ ወደ ውስጥም እንዳይገቡ፣ ገብተው ልጆቹን እንዳይነኩ። ዛሬ እግዚአብሔር ልጆችን ያገኘ እንዳይነካቸው። አረ ሃሌሉያ! ገዳዩ እንዳይነካቸው፣ አጥፊው እንዳይነካቸው ወደሱ ይሸሽግና በሩን ይዘጋባቸው። አረ ሃሌሉያ! ባንቺ ምክንያት ቤተሰብ ተሸሸገ። ባንተ ምክንያት ወንድም ተሸሸገ። ውጭ ያሉ ቤተሰቦቻችሁ ተሸሸጉ። ባንተ መጸለይ ምክንያት እነሱ አመለጡ። አይነኩም በኢየሱስ ከሞት እንዴ! መላእክቶቹ ማይን ሳያረጉ እንዴት? ምክንያቱም ከዛ በፊት እዛ ቤት ገብቶ እኮ በልተዋል፣ ጠጥተዋል፣ ተገልግለዋል። እግዚአብሔር በአንተ ተገልግሎ ንብረትን ያስነካል እንዴ? እግዚአብሔር በአንተ ተገልግሎ ልጆችን ያስነካል እንዴ? አረ ሃሌሉያ! አረ ሃሌሉያ! አረ ኢየሱስ ጌታ ነው። ሃሌሉያ! አንዳንድ ሰው ሲቁጭ ብሎ እኔ ምን አገለግላለሁ? መጸለይሽ ራሱ አገልግሎት ነው። አረ ሃሌሉያ! አገለገሏቸው ይላል እኮ። ሶስቱንም አስገብቶ ቤት ምን አረጋቸው? አገለገላቸው። የአገልግሎት ውጤት ማግኘት አለባቸው። የአገልግሎት ውጤት ማግኘት አለባቸው። ያ ቤተሰብ ማግኘት አለበት። ሃሌሉያ! ለዚህ እኮ ነው ለስሙን ያሳያችሁትን ፍቅር ይረሳ ዘንድ፣ ቅዱሳንን ያገለገላችሁትን አገልግሎት ይረሳ ዘንድ እግዚአብሔር ምን አይደለም? አመፀኛ አይደለም። ለሎጥ እዛው በሩ ጋር ነው የከፈለለት። ለአንድ ሰው በር ላይ ይከፈላል። እዚሁ ያገለገልክበት መድረክ ላይ ይከፈላል። እዚሁ የሰበኩ ይከፈለኛል። ሃሌሉያ! መልእክት እኮ ነው የምሰጣችሁ። የሆነ ሰው ይከፈለዋል፣ ይከፈላል። አንዳንዱ ሰው አይ በሰማይ አክሊል ነው። የሰማይ አክሊል ማንም አይነካብህ። እያወራው ያለሁት በምድር 100 እጥፍ፣ በምድር 100 እጥፍ፣ በሰማይ የዘላለም ሕይወት፣ በምድር 100 እጥፍ የዘላለም ሕይወት ይከፈልሃል። አይገርምህ? እነዛ መላእክቶች በልተው በእንግዲህ ስራ ያውጣ ብለው አልሄዱ። ኧረ አሜን! ስራ ያውጣ አላሉ። ምክንያቱም ሰውየው ምግብ ብቻ አይደለም ያበላቸው፣ ቤት አስገብቶ ሁሉ አስጠልሏቸዋል። አይደል? ቤትህን ለጌታ ሰጥተህ፣ ቤትሽን ለጌታ ሰጥተሽ፣ በቤትሽ አትጸልየሽ፣ ለሰዎች ጸልየ ሚጥል ጌታ አይደለም። ገንዘብን ሰጥተህ፣ ገንዘብሽን ሰጥተሽ ሚጥል ጌታ አይደለም። እዛው ይከፈልሻል። ኧረ አሜን! ኧረ አሜን! ውሰዱ በኢየሱስ ክፍያ፣ ውሰዱ በኢየሱስ ክፍያ፣ ውሰዱ በኢየሱስ ክፍያ ይከፍልሻል። የሰማይ አክሊሉማ ቁጭ ብሏል፣ ማንም አይነካው። እሱ በኋላ በጭብጨባ ትገቢያለሽ፣ መላእክት እያጨበጨበልሽ። ሃሌሉያ! ትገቢያለሽ። እሱ አይቀርም። አሁን ማወራው መሬት ላይ ነው። ይከፈልሻል፣ እዚሁ ይከፈልሻል። በቃ ይከፈልሻል። በሩን ዘጋና እንዴ ተገልግለንማ እንደዚሁ ጥለንህ አንሄድም። ዘጉና ከዛ ሌሊቱን ሁሉ ሲፈልጉ ይላል። የሚገርማችሁ አይናቸውም ጠፍቶ ማለት ነው፣ ማየት እንዳይችሉም ሆነው፣ ነገር ግን የፍላጎት ጥረታቸው ግን ከውስጣቸው አልሞተም። አሁን ሴጣን ላይ ማየው ምንድን ነው መሰላችሁ? ብዙ ቅድም እህታችን እንዳለችው ዲስፎርምድ ነው፣ ብዙ ነገሩ ችግር አለበት። ግን አንድ ባህሪው ግን ይገርመኛል፣ ጥረቱ በጣም ይገርመኛል። ለዚህም እኮ ነው ሌሊቱን ሁሉ ሲለፉ ይላል። ልክ እዚህ ዛሬ ማክሰኞ በጥፊ ብለነው ከሰዓት በኋላ ሲመጣ ይገርመኛል። ከሰዓት ብለነው ጠዋት ሲመጣ ይገርመኛል። በቃ ጠልዤው ማለት ነው። ከዚህ በፊትም ነግሬያችኋለሁ። ሰይጣን ሲወርቅ በምኑ በኩል ነው የወደቀው? በጭንቅላቱ በኩል ስለወደቀ ከፍተኛ ጉዳት ደርሶበታል። ስለዚህ ነው የማይገባው።
ገብቷችኋል አይደለ? ምክንያቱም ቷ አርገው እንደገና ይመጣል። ይሄ የጤና አይደለም። ስለዚህ መጽሐፍ ቅዱስ ምን ይላል? ሌሊቱን ሁሉ የሚገርማችሁ ተስፋ ሳይቆርጡ እነግራለሁ፣ ተስፋ ሳይቆርጥ የሚዋጋ ጠላት መቼም አያገኘ መቼም አያገኝሽም። ሌት ተቀን እየለፋ ያለ አያገኝሽም። ይዋጓል አድን ዘንድ ግን እኔ እግዚአብሔር ካንተ ጋር ነኝ። ድል አይነሱህም። ድል አይነሱሽም። ድል አይነሱህም። አሸንፉም። መልእክት ይዤ መጥቻለሁ። ሌሊቱን ሁሉ ማለት ተስፋ ሳይቆርጡ መፈለግ ማለት ነው። ሌሊቱን ሁሉ ሲፈልጉ እግዚአብሔር ግን የሰወረውን ቢፈልግ አይገኝም። ጩና አልገኝም በሉ። ኪስሽ አይገኝም። ኪስ አይገኝም። ልብ አይገኝም። ጨለማው የፈለገውን ለማድረግ አይምሮህ አይገኝም። ያንተ የሆነ ነገር በኢየሱስ ስም አይገኝም። ተሸፍነዋል። ሌሊቱን ሁሉ ሲፈልጉ አደሩ። በሩን ሲፈልጉ በሩ ማለት ከዚህ በፊት ተከፍቶ የተነጋገሩበት በር ማለት ነው። ከሎጥ ጋር ያወሩበት በር፣ የመግባት አክሰስ ትንሽ ያየበት ማለት ነው። ትንሽ ያየበት በቃ በዚህችማ ለምጃለሁ አሁንም እገባለሁ ሚላት ትንሽ ያየባት። ድጋሚ ሲመጣ ትናንትና ነው እንጂ የተከፈተው፣ ዛሬ ግን ምን ተብሏል? ተዘግቷል። ስለዚህ የለመደ ጠላት ትናንት እንደመታ ዛሬ አይመታህም። ተዘጋ በሩ። ሁሌ ይወደቃል እንዴ? ኔቨር። ትናንት የመታ ፓርት ተዘግቷል። እንደለመደው ሲመጣ ዝግ ነው። አንዳንዴ የምታውቁት አንዳንድ ቤት ስትሄዱ በተለይ 2-3 በር ያላቸው ግቢ ከሆኑ በለመድከው በር ስትሄድ ዝግ ይሆናል። ከዛ ስታንኳኳ የሚያልፍ ሰው ምን ይላል? ይሄ እኮ በር ቀርቷል፣ በዛኛው በር ግባ ይላል። በደንብ ስሙኝ። ሰይጣን ወደ እናንተ ህይወት መጥቶ የፈለገውን እንዳያረግ ትናንት የገባበት በር ምን ብሏል? ቀርቷል። አራቤ ሊገባ አይችልም። ተዘግቷል። አንተና እግዚአብሔር ብቻ የምታወራባት በር ነች የተከፈተች። ስለዚህ ዘው ብሎ ልጅህን ሊነካ አይችልም። ዝም ብሎ እንዲጥልቅ ብሎ ሚስትህን ሊነካ አይችልም። እንዲጥልቅ ብሎ ባልሽን ሊነካ አይችልም። ታላቅ ወንድምሽን ወንድም ጋሼን ሊነካ አይችልም። አረ ፓስተር የኔ ቤተሰብ እኮ የማያምኑ ናቸው። በአንቺ ምክንያት ይጠበቃሉ። አንቺ እዛ ቤት ስላለሽ እቤት መግባት አይችልም። የቤቱ አለቃ አንቺ ነሽ። የቤቱ ፓስተር አንተ ነህ። የቤቱ መጋቢ አንተ ነህ። የቤቱ ኃላፊ አንቺ ነሽ። ሃሌሉያ! ለዚህ እኮ ነው መጽሐፍ ቅዱስ ካንቺ የተነሳ የሚሰራው መሳሪያ ምን አይልም። ካንቺ የተነሳ ነው እኮ የሚለው ክፍሉ ላይ። ካንቺ ከጌታ የተነሳ ሌላ ጉዳይ ነው እያወራ ያለው፣ ግን ካንቺ የተነሳ። እኔ እኮ አሁን ያለሁበት ሰፈር በመኖሬ ምክንያት ሰይጣን አልቻለም። አንዳንዴ ከሰፈሩ ራሱ ውጥጥ ስትል ለቀ ሰፈሩ ሂድት ስትል ምናልባት አረ የለም ሳሚ ቶሎ እንስራ ሊል ይችላል። ከኔ ጋር ናችሁ። እኔ ደግሞ ያኔ ማድረገው ምንድነው? መላእክቴን ትቼ እወጣለሁ። አሜን። ኤንጅል ብዬ ማት ኤንጅል አዝዤ እሄዳለሁ። ከዛ ሳሚ የለም ብለው ሲመጡ ወጠምሻ ከኔ ጋር ናችሁ። የሚቀረቅሩ ማለት ነው። ክብር ለሱ ይሁን። እያየው ነው። አንተ እዚህ ቁጭ ብለህ መልአክ ወጣ። ለቤተሰብ ጉዳይ መልአክ ወጣ። ግድ የላችሁም እመኑኝ፣ መልአክ ወጣ። እቤት ሄደ፣ እዛ ስራ ቦታ ሄደ። አንድ ጊዜ ፓስተር ቾ አንድ ከተማ ገባ ወንጌል ሊሰብክ። ፓስተር ቾ አሁን ወደ ጌታ ሄዷል። 100 ዓመት ሞልቶ ነው ሄደው። ደስ አይልም? 100 ዓመትና 100 ብር ደስ አይልም? ኧረ አሜን። አቋርጣ አትሄድም። 40 ላይ አትሄድም። ደፍነ ነው የምትሄድም። 50 ላይ አትሄድም። 60 ላይ አትሄድም። 70 ላይ አትሄድም። 80 ላይ አትሄድም። 90 ላይ አትሄድም። አላቆመም። አንድ ከ10 መጨመር ትችላለህ። አላቆመም። ግን አቋርጠህ አትሄድም። አንጠፍጥፈ ማለት እንደዚህ ያለህ እንደዚህ ማንጠፍጠፍ አየህ? እድሜን እንደዚህ አንጠፍጥፈ ትሄዳለህ። ኧረ አሜን ሃሌሉያ። ፓስተር ቾ የሆነች ከተማ ይሄዳል። ደቡብ ኮሪያ ነው ሲሄድ በጣም ወንደርፉል መወደው ሰው ነው። ፓስተር ቾ መጽሐፉን አንብቦ ባካችሁ። እኔ እንደዚህ አይነት ሰው ነው መከታተል። በእግር ኳስ ተጫዋች ከምትከታተል የእግዚአብሔር ሰው ተከታተል። እሺ። ከዛ የሆነች ትንሽዬ ከተማ ገባ። ሲገባ እዛ ቦታ ላይ በጣም በአጋንንት የተጠቀጠቀ አጋንንት ጥቅጥቅ ብሎ የሚኖርበት ከተማ ነው። ሲገባ የታወቀው ጠንቋይ እዛ ሰፈር የሚያስመልክ ምናምን አምልኮ ወርሺፕ የሚቀበል ሰውዬ አገኘው። እየሰበከ መንገድ ላይ ቸርች ሊተክል ሲል አገኘው።
ማን ልበላለሁ? ቾ እባላለሁ። ቾ ኦኬ፣ በጣም ጥሩ። ምን ልሰራ ነው የመጣው? ኢየሱስን ልሰብክ እንደዚህ። ኖ እኛ ምናምነው ሌላ እምነት አለ፣ ይሄ ከተማ የኛ ነው እና እዚህ ከተማ ምንም ማድረግ አልችልም አለ። ኖ የኔ መልእክተኛ ነኝ፣ እዚህ ከተማ ላይ ሰብካለሁ አለ። ከዛ ቢያየው ሊመለስ አልቻለም እና መብት አለው የመስበክ። ከዛ አንድ ነገር አለው፣ እዚህ ከተማ እንግዲህ ገብተህ የምትሰብክ ከሆነ እዚህ ከተማ ላይ እኛ የምናውቃት ለረጅም ዓመት ሄዳ የማታክ ሴት አለች እና ዊልቸር ላይ የተቀመጠችው። እቺ ዊልቸር ላይ የተቀመጠችውን ሴት ካስነሳት አለው ጠንቋዩ ከቡድኖቹ ጋር መጥቶ ካስነሳት ቸርች መትከል ትችላለህ፣ ካላስነሳት ግን ወደ መጣበት ትሄዳለህ አሉ። ሲለው እሺ አለ። ውድድር እኮ ነው ዘንድሮ፣ እንደዛ ነው። ይሄ ታማልዳለች አታማልድም አያዋጣም። መላእክቶች ያማልዳሉ አያዋጣም። አሁን ዘንድሮ ኃይል ነው። ኧረ ዘንድሮ ኃይል ነው። ኧረ ዘንድሮ ኃይል ነው። ሃሌሉያ! ኃይል ነው የሚያስፈልገው። ከዛ ከተማው አስገባ። ትንሽ የከተማ ነች። ከዛ ነገሩስ ሴትዮዋን አስተዋወቁ። ሲያስተዋወቁት ሄዳ አታውቅም፣ ዊልቸር ላይ ተቀመጠች ነች። የነሱ እምነት ደግሞ ተከታይ ነች። ጨበጥ አደረጋትና ኢየሱስ ያስነሳሻል አለ። ካስነሳኝማ አምናለሁ አለች። ከዛ የሰጠነ 1 ወር ጊዜ ነው አሉት። በዚህ 1 ወር ጊዜ ውስጥ እንግዲህ መጽሐፉ ላይ ያነበብኩ፣ በዚህ 1 ወር ጊዜ ውስጥ እቺ ልጅ ካስነሳት በእውነት እዚህ ቸርች መትከል ትችላለህ፣ እንደፈለክ ማድረግ ትችላለህ፣ እምነትን ማስፋፋት ትችላለህ። ካላስነሳት ግን አላስነሳዋትም አልቻልኩም ብለ ተናዘ ትወጣለህ አለ። ከዛ እሺ ያለ 1 ወር ተሰጠው። ከዛ ምን አደረኩኝ አለ፣ እቤቴ ገባው አለ። እንትን ረፍት ያዘበት ያረፈበት ሆቴል ገባው አለ። ከዛ መጸለይ ጀመር። ጌታ ሆይ እቺ ሴት ከተነሳ ቸርች ተከላል ብለው ይሄን ሁሉ ህዝብ አሳልፈ እንድሰጠኝ ስለምፈልግ በፍጹም ይሄ ታምር መሆን አለበት። እኔ እስከምታረግ ድረስ አልበላም ብሎ ማታ ማታ ብቻ ነበር የሚበላው። አንዳንዴ ሲናገር ይላል 23 ሰዓት ሁሉ የጸለይኩበት ጊዜ አለ ይላል፣ በቀን 23 ሰዓት ሙሉ። ከዛ ይሄድና እቺ ሴት ያለችበት ቦታ ይሄድና ያገኛታል። ይጨብጣትና ስለ ወንጌል ይሰብካታል፣ ኮንፌስ አርጊላታል፣ ይጸልይላታል። አትነሳም። ከዛ እነሱ ደግሞ ይመጡና እሱን እንዳትሰሚው ይላል። ከዛ እሱ ደግሞ ይመጣና ሊያስነሳት ይሞክራል፣ አትነሳም። እያለ ልክ 23ኛው ቀን ላይ 24ኛው ቀን ላይ ደረሰ። ከዛ እንዲያለ ፓስተር ቾ የሰጡኝ ጊዜ አጥራለሽ ጌታ ሆይ የቀረኝ 7 ቀን ነው፣ እኔ እስከ መጨረሻው ጠብቀሃለሁ፣ ግን በዚህ ሴት ላይ ታምራትን እንድታደርግ እፈልጋለሁ ብሎ መጸለይ ጀመረ። ልክ 24ኛው ይሁን 23ኛው ቀን ላይ እየጸለየ እያለ ዛሬ መልእክት ነው ለአንዳንድ ሰዎች እየጸለያችሁ ላላችሁ ጌታ በክብር ይመጣል። ጌታ በኃይል ይመጣል። ልክ 24ኛው ላይ እየጸለየ እያለ ድንገት በጸሎቴ ቦታ ላይ ተመስጦ መጣብኝ አለ። ተመስጦ ማለት ልክ እንደ እንቅልፍ ሆኖ ውስድ የሚያደርግ ማለት ነው። ውስድ አደረገኝና ወዲያው አንድ ሴት አየኋት አለ። በጣም ምታምር ሴት፣ ከወገቧ በላይ ምታምር ሴት አየኋል። ከተማው ትልቅ ነዋል። እዛ መሃል ቆም ያለው አየችኝ አለ። በጣም ታምራለች አለ። ከዛ ከወገቧ በታች ደግሞ ሳያት እባብ ነች አለ። ከወገቧ በታች እባብ፣ ከዚህ በላይ በጣም ታምራለች። ከዛ በኋላ አሁን አጋንንት እንደሆነ ገባኝ አለ። ተንበርክኮ እየጸለየ ተመስጦ መጥቶበት እያየ ነው። ከዛ በኋላ ውስጤ ተቃወም ይለኝ። ከዛ እሷ መጣችና እንዲህ አለ፣ ቾ አለችኝ፣ ወደዚህ ከተማ ገብታል። ይሄ ከተማ እኮ የኔ ነው። ይሄ ሁሉ ሰው የምታየው ለኔ ይገዛልኛል። አንተ ከኔ ጋር ብትስማማ በዚህ ከተማ አብረን መኖር እንችላለን። እንግዲህ አሁን የጀመርከውን ነገር አቁም፣ አለበለዚያ ብላ ማስፈራራት ስትጀምር በዛ ውስጥ ሆኜ አለ፣ ቃሉ ያስፈራ ነበር አለ። በዛ ውስጥ ሆኜ እኔ የጌታን ስም እየጠራው ማወጅ ጀመርኩ አለ። ሳውጅ አለ በፍጥነት አለ ግማሽ ሰው የነበረችው ሙሉ ባበና ወደቀች አለ። ከዛ በኋላ እርገጣት አለኝ ጌታ፣ ረገጥኳት አለ፣ ገደልኳት አለ። ከዛ በኋላ በደብ ስሙኝ። ከዛ ልክ ከእንቅልፍ እንደሚነቃ ስነቃ ጸሎት ቦታ ነኝ ያለሁት አለ። ጸሎት ቦታ ነኝ። ደካ ተመስጦ መጥቶበት ገብቶ ስራ ሰርቷል በመንፈስ ዓለም ማለት ነው። የሚገርም ነገር ነው የምነግራችሁ። እየተከታተላችሁኝ ነው። ከዛ በኋላ ረጋገጥኳት፣ ገደልኳት። በቃ አንድ ነገር እንደሆነ እርግጠኛ ሆንኩኝ። ጌታ ሆይ ስለው በቃ አሁን ስራን ጨርሳል፣ ሂድ ወደ እሷ ጋር አለኛል። ወደ ታመመችው ጋር ልክ ሲሄዳል የታመመችው ተነስታ እንደዚህ እየተዝናናች እየተራመደች ትጠብቀኛለች አለ። ከዛ ደነገጥኩ አለ። ሄሎ ደነገጥኩ አለ። ከዛ እንዲህ ስትመላለስ ሳያት ከዛ አየችኝ አለ። ቹ ብላ እንደገና አቅፍ አረገችኝ አለ። አመሰግናለሁ ስለ ጸለይክልኝ አለችኝ አለ። ከዛው ጥያቄ ጠየቅኳት፣ እንዴ ማን ያስነሳሽ ስላት፣ በዚህ ሰዓት እኮ መተህ ቅድም አንተ ራስህ ተነሺ ብለህ ሄሎ እሱ እየተዋጋ ባለበት ሰዓት መልአኩ እዛ ሄዶ ነበረ። ዛሬ እዚህ ሆነሽ መልአኩ ቤትሽ ሄዷል። አረ ሃሌሉያ! በደንብ ስሙኝ። ፖል በዛን ሰዓት ፓስተር ቾ እየጸለየ ባለበት ሰዓት ላይ መልአኩ ሄደና ልጅቷን ያስነሳ ጀመር። እሱ እዚህ እባቡን ሲገለው፣ አንተ እዚህ እባቡን ሲገለው፣ መልአክ ሄዶ ቤት ላይ ታምር እየሰራ የሆነ ሰው ከዚህ ቤት ሲወጣ ታምር ይገናኛል። ጉዳይ ዛሬ ተፈጸመ። ቁጭ በሉ። ከዛ በኋላ ፓስተር ቾ ደነገጠ። እኔ እኮ አልመጣሁም ማለት እኔ አልመጣሁም፣ አንተ ራስህ መጥተህ ተነሺ ብለኸኝ አስነስተኝ። ኧረ ቾ
እንደ ሰዓታት እኮ በፊት ነው አንተ መጥተህ ሲል ወደ ቆም አልኩኝ። ጌታ ሆይ ምንድነው ስል የምትለው ትክክል ነው፣ በአንተ መልክ መልአክ መጥቶ ነው። አሜን አሜን። ስለዚህ መጸለይሽ ኪሳራ የለውም። ስለዚህ እዚህ መደፋትሽ ኪሳራ የለውም። አንቺ እዚህ ስትጸልይ መልአክ እዚያ ሄዷል። ዛሬ መልእክት ይዤ መጥቻለሁ። የማይዘገይ ነገር ያገኛችኋል። ፍጥነት ያገኛችኋል። ፍጥነት ያገኛችኋል። አንተም ትፈጥናለህ፣ ጉዳይህም ይፈጥናል። የማን ነው መልእክቱ? ውሰደው በኢየሱስ። ታዲያ የመደበቂያው ጊዜ አበቃና ለኤልያስ የመገለጥ ጊዜ መጣ። በደንብ ስሙኝ። ማታ እንዳለ ጠዋት አለ፣ ክረምት እንዳለ በጋ አለ፣ መተኛት እንዳለ መነሳት አለ። ለሁሉ ጊዜ አለው። የሆነ ሰው እግዚአብሔር ደብቆት እየኖረ ነው። አሁን ግን በአደባባይ ይገለጣል። በአደባባይ ትወጫለሽ፣ በአደባባይ ትወጣል። አሁን የመገለጥ ጊዜ ነው። አሁን የመውጣት ጊዜ ነው። ለማን እንደሆነ አላቅም፣ ግን መልእክት ነው። እግዚአብሔር በሚፈልጉ መካከል በክብር ይገልጣል። እየፈለገው ነው፣ አግኝቶ ሊገለው እያሳደደው ነው። እያሳደደው ባለው ሰው ፊት ሂድና ተገለጥለት። ጠንቋይ ቤት እየሄደ ስምህን ለሚያስደግመው ለምታውቀው ሰው እግዚአብሔር በክብር ይገልጥሃል። ሂድና ለአካብ ምን በል፣ ለሚፈልግ አካብ ሂድና፣ የሚፈልግ ለክፉ ነው አውቃለሁ፣ ሂድና ምን በል ተገለጥ። ቡና ላይ ባሙሽ ሰፈር ትገለጫለሽ። ማት ጊዜ ጠንቋይ ቤት በወሰዱ ሰዎች መሃል ትገለጫለሽ። በኃይል ነው የምትገለጨው። እንደዚህ ይዘው ግድል ሊያደርጉሽ አይደለም፣ በክብር ትገለጫለሽ። በማይያዝ ሰውነት ትገለጫለሽ። ሂድና ለአካብ ምን በል ተገለጥ፣ ውጣ። አሁን የመገለጥ ጊዜ ነው። የመሸሸግ ጊዜ አይደለም፣ የመደበቅ ጊዜ አይደለም፣ የመውጣት ጊዜ ነው። ሲጩና ምን አለው በሉሽ። እግዚአብሔር አንድ ማመን የሚያቅታችሁን ነገር በህይወታችሁ ያደርጋል። ለሰዎች ሁሉ መነጋገር ያደርጋችሁ። እግዚአብሔር ሰው እንደሚያስበው ያህል ብቻ ይሰራል ብለን ካሰብን በምድር ላይ ያለን ምስኪን አማኞች ነን። እግዚአብሔር ከዛ በላይ ነው። አሜን። ምስኪኖች፣ የመጨረሻ ምስኪኖች ነን። እግዚአብሔር ያበላል ያጠጣል ብቻ በሚል ምናምነው ከሆነ የመጨረሻ ምስኪኖች ነን። ከዛ በላይ ነው። ደንቃል እንዴ? ምክንያቱም ለመብላት ለመጠጣት ጌታን ማግኘት አያስፈልግም። ጌታን የማያውቅ እየበላ ነው። መኪና ለመንዳት ጌታን ማግኘት አያስፈልግም። ጌታን የማያውቅ እየነዳ ነው። ከኔ ጋር ናችሁ? ስለ እነሱ አይደለም እልህ፣ አሕዛብን የሚያንቀጠቅጥ የእግዚአብሔር ታምራት በቤት ይገለጣል። ስለሱ ነው እያወራ ያሉት። ከፍ ያለ ነገር በቤትሽ ይገለጣል። የሚያስደንቅ ነገር በቤት ይገለጣል። ልዩነት ባለው ሁኔታ በቃ ልዩነት። ይሄስ የእግዚአብሔር ጣት ነው። ኖ ሰው ሊያደርገው አይችልም የሚያስብል ነገር ያገኛል። ከኦርጋን አንዱ ተበላሸ ትላለህ አይደለ? ከስፔር ፓርት ይወጣና ይሰጣል። ከዛ ኤልያስን ምን አለው? ተገለጥ አለው። የማይፈራ ጌታ ሲቀባ ራሱ በጠላቶች ፊት ለፊት አይደለም የሚለው። ማን ይፈራል? እግዚአብሔር የቡዳ አይን አይፈራ። ከኔ ጋር ናችሁ? አንዳንዴ እኮ አንተ አይን እንዳይበዛበት ምናምን ትላለህ። እግዚአብሔር በአደባባይ ሁሉ እያየ አሜን የሆነን ሰው እግዚአብሔር በአደባባይ የሚያወጣው አለ። አላቅም የማን እንደሆነ ይሄ መልእክት ውሰዱ በኢየሱስ። አሜን። ከዛ ተገለጥ፣ በሚፈልገው አካል ፊት ተገለጥ አለው። እንዴት ሆኜ ልገለጥ አለው? ሂድና የጠፋው ዝናብ ምን ይላል ይመጣል ብለህ ተገለጥ አለው። ዝም ብለህ አይደለም የምትገለጠው፣ ከቃል ጋር ነው የምትገለጠው፣ ከመልእክት ጋር ነው የምትገለጠው። አሜን። መልእክት ይዘህ ትወጣለህ። አገር የሚያሳርፍ መልእክት፣ ትውልድ የሚያሳርፍ መልእክት፣ ቤተሰብ የሚያሳርፍ። ሃሌሉያ። አንድ ሰው በአንድ እግሩ ቆሞ ቤተሰባችሁን ያሰረው እኔ በሁለት እግሬ ቆሜ ፈትቼዋለሁ። አረ ሃሌሉያ! አረ ኢየሱስ ጌታ ፈትቼዋለሁ። ያሰሯችሁን ይኸው በሁለት እግሬ ቆሜ ፈትቼዋለሁ። እሺ ጩና ኢየሱስ በሉ። ሂድና ለአካብ ምን በል ተገለጥ። ስትገለጥ መልእክት ይዘህ ነው የምትገለጥ። መልእክቱ ደግሞ ለአገር የሚጠቅም ነው። ዝም ብሎ የሆነ ጓዳ ምናምን ብቻ ማስፈጸም አይደለም። የሆነ የሰዎችን የጓዳ ጉዳይ ሳይሆን አገራዊ ጉዳይ። እግዚአብሔር አገራዊ መልእክት የሚሰጠው ሰው አለ። አገር የሚያሳርፍ ነገር በውስጡ የሚጨምርበት ሰው አለ። ያ ሰው እኔ ነኝ የሚል አሜን ብሎ ይውሰድ። ስራው በእምነት አራባይን አገራዊ መልእክት ጨመረበትና ይተገለጣል። ከዛ ያኛው አካብ ቤት የነበረው ነቢያቶችን እየሸሸገ ያበላ የነበረውን ሰው ነው መጀመሪያ ያገኘው። ሲያገኘው እንዲህ አለ፣ ሂድና መልእክት ምን በል አድርስ አለ። በጣም በኤልያስን ሲፈለግ እንደነበረ ያውቃል። ሂድና ኤልያስ ምን ተብሏል አለ፣ ተገኝቷል አለው። ፓቶር አባስ
ግዴለ ማድረን ያልሄድም አለ። በቃ አልሄድም። አካብ እንዴት አንተን በመፈለግ ሲሪየስ እንደሆነ እና ተገኝቷል ሲባል ሮጦ ነው የሚመጣው። ሮጦ ሲመጣ ደግሞ እግዚአብሔር ብድግ ያደርጋል። እኔ እንደማውቀው አንተን ብዙ ጊዜ ብድግ የሚያደርግ ሰው ነው። በብድግ ያለህ ነው። የራስ ቋሚ ቤት የለህም። እግዚአብሔር ብድግ እያደረገ በየቦታው ጠብ የሚያደርግ ሰው ነው። ስመጣ ላጣ ሁሉ እችላለሁ ፕሊስ አለው አይደል? ፕሊስ ማለለት። ግዴለም አሁን የመደበቅ ጊዜ አይደለም፣ አሁን የመገለጥ ነው። ሂድና ንገረው አለ። እየሮጠ ሄደ። ቤተ መንግስት ተሰምቶ የማይታወቅ ኒውስ ነው የደረሰው። ይኸውላችሁ ስልካችሁ ውስጥ ገብቶ የማያውቅ ኒውስ ዛሬ ይገባል። ሰምተሽው የማታውቂው የምስራች በቴክስት መልክ ይገባል። ኢሜል ሲገባ አየሁ፣ ሜሴንጀር ላይ ሲገባ አየሁ፣ ዋትስአፕ ላይ ሲገባ አየሁ፣ ቫይበር ላይ ሲገባ አየሁ። ሃሌሉያ! ውሰዱ። ቤተ መንግስት ተሰምቶ የማያውቅ ኒውስ ኤልያስ ተገኝቷል የሚል። ምክንያቱም ኤልያስ ሰማዩን ቆልፎ፣ አንድ ሰው የእግዚአብሔር ሰው ሲናገር ደስ ይላል። ቆልፈውና ቁልፉን ኋላ ኪስ አድርጎ ይሄዳል። ስለዚህ አሁን ምንድነው የሚያስፈልገው? ቁልፉን ነው ማስተር ኪዋን ይዟት ነው ሄደው። ስለዚህ የባለቤቱ ዝናቧን የሚያዘንበውን ኤልያስ ተገኘ ሲባል ሁሉም ደስ አላቸው። ምክንያቱም በጠኔ ነበሩ። 3 ዓመት ተኩል አልበሉም። አብዩ ተገኘ። ኧረ አሜን። ይኸው እስከ ዛሬ የሚበሉ ገጥመዋል። አሁን የሚያበላ ይገጥማል። ኦ መልእክት ነው። ለቸርች ነው ማወራው። እስከ ዛሬ የሚበሉ ገጥመዋል። አሁን የሚያበሉ ያገኛል። ጌታን ካገኘ 15 ዓመት ተጎድታል ብላ የሚሉ የማይበሉ እንደኔ አይነት ፓስተር ታገኛል። ኧረ አሜን። ይኸው እያበላሁ አልበላሁ። ኢየሱስ ጌታ። ገብቷችኋል? ወተት ነጭ ነው እስኪባል አትጠብቅ። ገብቷል አይደል? አልተበላህም፣ ተበልታል። አልተበላም፣ ተበልታል። ኤልያስ ግን ሲመጣ የሚበላ አይደለም። ምን የሚል ነው? የሚያበላ። አሁን ምድሪቷ ላይ የሚያበሉ አገልጋዮች ይወሩታል። ተነብያለሁ። እችን ቀን እንዳትረሷት፣ ይሄን መልእክቴ እንዳትረሱ። የሚያበሉ አገልጋዮች ይበዛሉ። የሚያበሉ እንካሚሉ ካንተም አይፈልጉ። ኧረ አሜን። የተጎዳውን ህዝብ የሚያጽናኑ። ኤልያስ ሊያበላ እህል ይዟላ ሊያበላ መጣ። ከመሆን ከዛ ልክ አካብ ሲያገኘው ዝናቡ ከመዝነቡ በፊት ማለት ቤተ መንግስቱም አገሩም ላይ የሞሉት የእግዚአብሔርን ቦታ የተኩ ነገሮች መውጣት አለባቸው። ኧረ ሃሌሉያ። ስለዚህ ኤልያስ ቀጥታ መጣና ከነዛው ሰዎች ከባል አምላኪው ሰዎች ጋር ሁሉ አንድ ላይ ዝናብ አልሰጣቸው። ዝናብ ማግኘት ያለበት አለ፣ ማግኘት የሌለበት አለ። ኧረ ኢየሱስ ጌታ። የሚፈረድለት አለ፣ የሚፈረድበት አለ። ኧረ አሜን። ስለዚህ ኤልያስ መጣና መጀመሪያ ከሚፈረድለት አይደለም የምጀምረው አለ፣ ከሚፈረድበት ነው የምጀምረው። ስለዚህ የምፈርድባቸው ቤተ መንግስት ገብተው የስተት መልእክት እየተናገሩ ሀገሪቷን ያገሙ ያበላሹ ኤልሳቤጥና ነቢያቶቹ በሙሉ መወገድ አለባቸው። ስለዚህ ምን አለ? ጥሩልኝ አለ። ከተማ ወጣና በከተማ በህዝብ ፊት ታየ። ከቤተ መንግስት ነው የጀመረው። ወደ ህዝቡ ወጣና እንዲህ አለ። አሁን በደንብ ስሙኝ፣ መልእክቱ እዚህ ጋር ነው። እንግዲህ እየሞቀ ነው። አሁን ኃይለኛ ነገር ላወራ ነው። ተከታተሉኝ። ከዛ ወጣና በህዝቡን ሁሉ ጠራቸው ይላል መጽሐፍ ቅዱስ። ህዝቡ ሁሉ ወደ ከተማ ወጡ። ከዛ እንዲህ አላቸው፣ በሁለት ሐሳብ እስከ መቼ እናነክሳለን? ምክንያቱም ሁለት አምላክ እንደ አማራጭ ቀርቦላቸዋል። ሁለት አይመለክም፣ የሚመለከው አንድ ነው። እያነከሳችሁ አንዳንዴ በጌታ አንዳንዴ በጌታቸው ደስ ይላል። አንዳንዴ በጌታ አንዳንዴ በጌታቸው እስከ መቼ አይደለ? እስከ መቼ ነው። አንዳንዴ ዓለማዊ አንዳንዴ መንፈሳዊ። እስከ መቼ መሆን ያለበት አንድ ነው። አንዳንዴ እግዚአብሔር አንዳንዴ በዓል እያረጋችሁ በሁለት ሐሳብ ነው ያላችሁት። እዚህ ጋር እግዚአብሔር ትላላችሁ፣ እዚህ ጋር ደግሞ መልሳችሁ ደግሞ አጋንንት ትላላችሁ። ይሄ መለየት አለበት አለ። ስለዚህ ማደርገው አለ ጥሯቸው። አምላክ አለን የሚሉት እኛ እናገለግላለን የሚሉት መልእክት አለን የሚሉትን ጥሯቸዋል። ተሰበሰቡ። ህዝቡም ጠሯቸው ይላል እኮ። ህዝቡን የሰበሰባቸው ሰብሰብ ባለና እንዲህ አለ፣ ይለይ በእሳት የሚመልስ ይለይ ሲል ህዝቡ እንዲህ አለ ይላል፣ ይሄ በጣም ጥሩ ሐሳብ ነው አለ ይላል። ሰልችቷቸዋል በሁለት ሐሳብ መኖር። እነሱም እንዲለይላቸው በጣም አሪፍ ሐሳብ ነው አሉ ይላል። ክፍሉ እንዲላችሁ ማይችላል። ይሄ በጣም አሪፍ ሐሳብ ነው ኤልያስ ያመጣው። የሚገርም ሐሳብ ነው። ማታ አምላክ እዚህ ጋር አንድ አምላክ እዚህ ጋር መቀጠል የለበትም ይለይ ሲሉ እንግዲህ የሚለየው በእሳት ነው አለ። አይገርምም? የሚለየው በአባ ጨጓሬ አላለ። አንዳንዴኛ ዕቃ ሲጠፋብን እንልና አባ ጨጓሬ እናትና አባትን ሳልገድል ይሄ ዕቃ የት ነው የጠፋው ጫ እናረጋለን። አንዳንዴ ይሳካልናል፣ አንዳንዴ አይሳካልንም።
እጣም ራሱ ስታመጣ ይድበለበልና እስቲ እጣ አንሱ ይባላል። አንዳንዴ አባል ቸርች ለመሆን እጣ ምንነጥል አስራት ለመክፈል ራሱ እጣ ሁሉ እንሞክራለን አይደል? ብዙ ሰዎች ነግረውኛል። በእጣ ወጥቶልኝ ነው አንተ ቸርች የመጣሁት ይላሉ። ጌታ ይባረክላቸዋል። ጌታ ይባር እጣ አውጥቼ ነው። አስራት ራሱ አንድ እናት ይዛ መጣ እዚህ ልከፍል ነው የመጣሁት አለችኝ። አላቅሽም ስላት ኧረ እባክህ በእጣ ነው የመጣሁት አለች። የኛን ስም አድርጋ ከሌላ ቸርች ጋር እጣ ወጥቶላት ነው የመጣችው። አሁን በእጣ አይደለም ያደረገው። እጣ ጥሩ ነው እሺ፣ በእጣ አይደለም ያደረገው። ከኔ ጋር ናችሁ? በግምት አይደለም። በምንድን ነው? እስቲ እሳት በሉ እስቲ። ዘንድሮ በእሳት ይለያል። ዘንድሮ በእሳት ይለያል። ዘንድሮ በእሳት ይለያል። ሃሌሉያ! ታውቃላችሁ ሰማይ እንኳን ራሱ ሲገባ የሰራው ስራ ጥሩ ይሁን አይሁን የሚለየው በምንድን ነው? በእሳት። እሳት ያለበትና የሌለበት ዘንድሮ ይለያል። ጌታም ሲመጣ ነገር ልጥል መጣው አላለም። ምን ልጥል መጣው ነው ያለው? እሳት። እዚህ ጩና እሳት በሉ እስቲ። ዘንድሮ እሳት ያለበትና የሌለበት ይለያል። እዚህ ጩና እሳት በሉ እስቲ። እሳት። ሃሌሉያ! ስብከታቸው በእሳት፣ ጸሎታቸው እሳት። ሃሌሉያ! በእሳት ይለያል። ከዚህ በፊት መስዋዕት ስናቀርብ እሳት ከራሳችን ነበር። ከራሱ እስቲ ዘንድሮ ይለይ ከራሱ። ኧረ አሜን። እኛ ምን ሰራቸው ፕሮግራም ከዚህ በኋላ ይበላሻል። ራሱ የሚሰራው ፕሮግራም ይቀጥላል። ኧረ አሜን። እዚህ ጩና እሳት በሉ እስቲ። እሳት። እኛ ዝም ብለን መሰዊያውን እንሰራለን፣ የሚታረደውን እናርዳለን። እሳቱን የሚያመጣው ግን ማን ነው? ራሱ። እሳት ከላከ አምላክ ነው። እሳት ካላከ ግን አይደለም። ይህን እኮ የሚያሳየው ኢሳይያስ ላይ ምን ይላል? ሰይጣን ወደ ምድር ተጣልክ፣ ውስጥ እሳት ነበረ፣ አሁን ግን እሳቱ የለም ነው። ስለዚህ ሰይጣን እሳቱን ያላክላቸው እሳት ስለሌለው ነው። ከሞን እስቲ እጃችሁን ከፋር ዘንድሮ እቤታችሁ፣ ጸሎት ህይወታችሁ፣ የአምልኮ ህይወታችሁ፣ የቸርች ላይፋችሁ እሳት ይሆናል። እሳት ይሆናል። ገለባን የሚበላ እሳት፣ የፍርድ እሳት፣ የሚነቅል እሳት፣ የሚተክል እሳት፣ ልዩነት የሚያመጣ እሳት፣ የማይደክም እሳት። ለዚህ እኮ ነው መቅደሱ ላይ ሲናገር ምን ይላል እግዚአብሔር? ይሄ መቅደሱ ላይ ላለው እሳት የሚንበለበልበት ዘይት ነው ይላል። የሚገርማችሁ ከመቅደሱ ውስጥ መጥፋት የለበትም ካለው አንዱ ምንድነው? እሳት ነው። ሲጩና እሳት በሉ። እኔ በሉ እስቲ የእግዚአብሔር መቅደስ ነኝ። መቅደስ ስለሆንክ እሳት አለብኝ። ከዛ በእሳት ይለያል። አሁን በደንብ ስሙኝ እግዚአብሔር ሰዎች። ከዛ እሳት ይጠራ ሲል ቅድሚያ ለእናንተ ነው የምሰጠው አለ። ቅድሚያ ለእናንተ የምሰጠው አለ ራሱ ሲናገር እንዲላል በዛ ስለምትሉ አለ። ምክንያቱም አምላኪዎቹም ብዙ ናቸው፣ አምላኮቹም ብዙ ናቸው። የአምላክ ብፌ ስላላችሁ ጥሯቸው እስቲ። እኔ አንድ ብቻ ነው ያለኝ። ኧረ አሜን። አንድ ብቻ ያለው እስቲ፣ አንድ ብቻ ያለው። እንኳን ዘመድ የሌለሽ ያለሽ አንዱ ከዘመድ ይበልጣል። አረ ሃሌሉያ! ኢየሱስ ጌታ ነው። አንዱ ብቻውን ላንቺ በቂ ነው። ስለዚህ በዛ ስለምትሉ አምላኮቻችሁን ብዙ ስለሆኑ አንድ ላይ ምን አድርጋችሁ ጥሯቸው። ቅድሚያ ለእናንተ ልስጣለ። የእግዚአብሔር ሰው አይቸኩልም። የሰማ ሰው አይቸኩልም። አረ አሜን። የሰማ ሰው አይቸኩልም፣ አይፈራም፣ የተረጋጋ ነው። ሰምተሻል? ዘንድሮ በእሳት ይመጣል። የማ መልእክት እንደሆነ አላውቅም። እግዚአብሔር በእሳት የሚመልስለት ሰው። ከዛ በኋላ አሜዚንግ ነገር ነው የምነግራችሁ። ኤልያስ 400ዎቹን ላካቸው። 400ዎቹ ወጡ። መሰዊያ ተደረገ። አደራችሁን አለ ውሃ አርጉ አለ። አደራችሁን እንጨት አርጉ አለ። አደራችሁን ስጋ አርጉ አለ። ነገር ግን እሳት እንዳታረጉ። ጥያቄያችን ምንድነው? እሳት። እሳቱ መጥቶ መስዋዕቱን ከበላው እሱ ምንድነው አለ? አምላክ። ካልበላው ግን አይደለም። የፈጠራ ሐሳብ ነው፣ አጋንንት ነው። አይደለም ማለት ኧረ በጣም አሪፍ ህዝብ ነው። ህዝቡ ደስ ያለው አሪፍ ሐሳብ ነው፣ አሪፍ ሐሳብ ነው። ተሯሩጦ ህዝቡ ነው እኮ የሰራው። ኤልያስ ሰራ ይላል። ህዝቡ ነው የደለደለ፣ ሁሉ ነገር አደረገ። በሉ ጀምሩ አሉ። አምላካችሁን ጥሩ ሲባል መጥራት ጀመሩ። በሚያውቁት በመዝሙርም በሉት በምንም በሉት መጥራት ጀመሩ። በዓል ወይና ናና ምን ይመስላል ናና እያሉ ናና የሚለውን መዝሙር እየዘመሩ ቢሉት በዓል ግን የለም። ኤልያስ ሳይ አልመጣም። ሰዓት አርፍዶ እንዲህ አላቸው፣ ምናልባት አለ በጣም ሐሳብ በስቶበት፣ አባል በስቶበት፣ ጉዳይ በስቶበት ራሱ እኮ ነው ያለው ኤልያስ። አይገርም? አዎ ሐሳብ ይዞት ሊሆን ስለሚችል አንቁት ቀስቅሶት ነው። ምን ቀሰቀሰው አምላክ? ተሸክመን በአመት አንዴ የምናዞረው አምላክ። ኧረ አሜን። የለም በኢየሱስ። እኔ ግን የአምላክ አለ የሚሸከም
እኔ ግን አምላክ አለ የሚያዞረኝ። እኔ ግን አምላክ አለ የሚያሻግረኝ። ሃሌሉያ። ከዛ በኋላ ምን አለ መሰላችሁ? ድምፃችሁን ከፍ አድርጋችሁ ጥሩት አለ። ሁለተኛው ተኝቶ ሊሆን ይችላል። አንቺ ትተኝ ይሆናል እንጂ ያንቺ አምላክ አይተኛም። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። ኧረ አሜን። አያንቀላፋም ማለት እኮ አያንገላጅጀውም ማለት ነው። አንዳንዴ እኮ አንተ ቴሌቪዥን እያየ ያንገላጅጃል እኮ ትላለህ እኮ። ማንገላጀጅ ማለት እሱ ነው። እግዚአብሔር የሚገርማችሁ አይተኛምም ትላለህ እኮ። አጠገብ ያለውን ሰው ቲቪ እያየ እንዲህ ስለሚያጋጥመኝ ነው። ተነስና ተኛ፣ እየተንገላጀችክ ነው። ተነስና ተኛ። አንደኛን ተኝተ ይውጣልህ ነው። አንተ ነው የምትንገላጀጀው፣ አንተ ነው የምትተኛው። አምላክ ግን ለዚህ እኮ ነው ሌሊት ላይ ምክር ሲሰሩ እሱ ስለማይተኛ ቀድሞ ያፈርሰዋል። ተኝቶ ሊሆን ይችላል። ከዛ ሶስተኛ ደግሞ ሩቅ ቦታ ሄዶ ሊሆን ይችላል። ምን ማለት ነው? ጉዳዩ ያለው ኤዥያ ውስጥ እንግዲህ እዛ መካከለኛው ምስራቅ ውስጥ ነው የጸሎት ርዕስ ያለው። ምናልባት ወደ ጃፓን ሄዶ ሊሆን ይችላል። ስለዚህ ድምፃችሁን ከፍ አድርጉና ምን በሉት? ላቲን አሜሪካ ሄዶ ሊሆን ይችላል። ምን በለው? ጥራው። የኛ አምላክ በአንድ ጊዜ በሁሉ ስፍራ ይገኛል። አሁን እኛ እዚህ ፕሮግራም እያደረግን አለ። በዚህ ሰዓት ጃፓን ቅዱሳን ቢያረጉ ቆይን ስጨርስ መጣለሁ አይልም። ሄለው ኧረ አሜን። ሁላችሁም በአንድ ላይ እግዚአብሔር የሆነ ጉዳይ አለኝ ብትሉ ኔትወርክ ይጨናነቃል አይልም። በተራ በተራ ተናጋገሩ፣ አትንጫጩብኝ አይልም። ኧረ አሜን። አሁን ሁላችንም እዚህ ጋር በአማርኛ እያወራን ነው። በጉራግኛም ብትጨምሩበት፣ በኦሮምኛም ብትጨምሩበት ጌታ ባስተርጓሚ ይሰማል አይሰማም? ኧረ አሜን። እስቲ የኔ ጌታ በል የሚጸለይ ይሰማል። ስለዚህ ሩቅ ሄዶ ይሆናል አለ። እስከ ቀትር ቆዩ ይላል። በኋላ ምን ማድረግ ጀመሩ ይላል። የሚገርማችሁ ትንቢት መናገር ጀመሩ። ለምደዋል። አይገርም? የለመዱ ዘንድሮ ያቆማል። መልእክት ነው መናገር። የለመዱ ዝም ብሎ የሚነጩ የለመዱ ከኔ ጋር ናችሁ ያቆማሉ። እውነተኞች እየመጡ ነው። ያላቸው እየመጡ ነው። ምርጥ ሰዎች እየመጡ ነው። ልዩነት ይሆናል። አረ ሃሌሉያ። ከዛ በጣም የሚገርማችሁ ትንቢት መናገር ጀመሩ። ምን አይነት ትንቢት ነው የሚናገሩት? እዛ ላይ አልተጠቀሰም፣ ግን ትንቢት ስለሆነ አሁን በዓል ይመጣል፣ አሁን ይወርዳል ማለት ጀመሩ። ሻይ ትንቢቱም አይፈጸምም። ከዛ በኋላ ቀጠሉና አራርተውት፣ በዓልን አራርተውት እንዲወርድ ሰውነታቸው መዋጠር ጀመሩ ይላል። ደም በደም በቃላቸው እንኳን ባይመጣ በደማቸው እንዲመጣ ደም እያሳይ ይኸውልህ ለአንተ ደማውልህ አትወርድም ወይ ደማውልህ ብለው ማሳየት ሁሉ ጀመሩ። አልመጣም። የሌለው ከየት ይምጣ? መጀመሪያም እኮ የለም። ከዛ እስከ እኩለ ቀን ፈጅ። አይ የእግዚአብሔር ሰው ትዕግስቱ። ኤልያስ ደግሞ ቢገርማችሁ መተው ናውረድ ምናምን ሲሉት እሳት የሚያወርደው ሰውዬ እዛ ጋር መታገሱ አስደነቀ። በቃ ታገሰ። ልክ ቀትር ካለፈ በኋላ እንዲህ አለ፣ እንግዲህ ጨርሳችኋል አይደለ? ቧጠራችሁ፣ ጮዋችሁ፣ ጉሮራችሁ እስኪል ድረስ አረጋችሁ። አሁን ተራው የኔ ነው። ለተንበይ አሁን ተራው ያንቺ ነው። የመመስከር ተራው ያንቺ ነው። የአገልግሎት ተራው ያንቺ ነው። በክብር የመውጣት ተራው ያንቺ ነው። እግዚአብሔር ተራ አምጥቶልናል። ተራው በደረሰ ጊዜ በመሰዊያው ላይ ቀረበ ይላል። ቁጭ በሉ አሁን ተራው የኔ ነው አለ። በሉ ስሩልኝ አለ። 12ቱን የእስራኤል ድንጋዮች አደረገ። መስዋዕት ሁሉ አቀረበ። ሰዓት እንዳታረጉ አለ። ምን ፈልገው ሰዓት ነው አለ። ቀረባለና እንዲህ አለ፣ የአብርሃም የይስሐቅ አባቶችን የሚያከብር ትውልድ የያዕቆብ አምላክ ሆይ አምላክ መሆን ይታወቅ ዘንድ ቻማቶ ፓስካቶራ ጁፓታስካቶ የሌቫሳታ ይታወቅ ዘንድ ገና ብሎ ይታወቅ ዘንድ ሲል እሳት ከሰማይ ፈጣን መልስ የሚያገኝ ሰው አለ። የሚፈረድለት ሰው አለ። በፍጥነት የሚፈረድለት ሰው አለ። በፍጥነት የሚመለስለት ሰው አለ። ውሰዱ። የአፉን ቃል አረፍተ ነገሩን ገና ሳይጨርስ እንዲህ ይላል እኮ መጽሐፍ ቅዱስ፣ ገና ሳትለምኑ በልባችሁ ያለውን ሁሉ ያውቃል። የሚያጌታ ከላይ እሳት አንድ ጊዜ ሽዋረገ። እሳቱ ወረደ፣ ያገኘውን በሙሉ ምን አደረገ? በላ። የወረደው እሳት የፍርድ እሳት ስለሆነ ያገኘውን ምን አለ? በላ። እነግራችኋለሁ፣ እግዚአብሔር ሊፈርድልህ ስለሚወርድ በአንተ ላይ የተነሱትን ያገኘውን ይበላዋል። አረ ሃሌሉያ! እንዳትራራ፣ ያገኘውን ይበላዋል።
እንጨቱን ትቶ ውሃውን አይልም እንዳለ ውሃውን፣ አፈሩን፣ እንጨቱን፣ ስጋውን ያገኘውን በሙሉ አረገና እንዲህ ይላል መጽሐፍ ቅዱስ ላሰው ይላል። ላሰው ማለት ጥር አንዳንዴ ድስጠት ተጠርጎ የምትጎረሰው ነገር አለች አይደል? ባዶ ለእግዚአብሔር የሚያደርገው ይሄን ጥርክ። አረ ሃሌሉያ! ለማን እንደሆነ አላቅም። እግዚአብሔር ጠላቶችን ይጠርጋቸው። እግዚአብሔር በፍርድ መንፈስ የሚወጣለት ሰዋል። ዘንድሮ እግዚአብሔር በቃ ብሏል። በቃ በቃ በቃ። ኢነፍ ኢዝ ኢነፍ። ኖ ሞር ስትራግል። ወዲያው ምን አለ መሰላችሁ? ህዝቡ ይፈልግ የነበረው አምላክ እንዲለይ አይደለ? ህዝቡ ይፈልግ የነበረው አምላክ ምን እንዲለይ። አሁን ኤልያስ በአደባባይ ነው ጉዳዩን ያደረገው። በደንብ ስሙኝ። እግዚአብሔር አሁን ለማን እንደሆነ ግን አላቅም። እኔ መልእክት ተጠምቼ ነው የመጣሁት፣ ተሞልቼ ነው የመጣሁት። በአደባባይ የሚገልጠው ሰው አለ። በአደባባይ የሚፈርድለት ሰው አለ። የእሱ አምላክ ይለያል የሚባል ሰው አለ። ኦ የእሱ አምላክ ይለያል ይባላል። ሰፈር ሁሉ መወያያም ይሆናል። ፌስቡክ ላይ መወያያም ይሆን ሰው አለ። የማነ ውሰደ። ከዛ በኋላ ህዝቡ ሁሉ ይላል ባይብል ላይ በልዩ መንፈስ ነው ዛሬ እያገለገልኳችሁ ያሉት። ብዙ ሰው መልእክቱን እኔ ዝም ብዬ እየተነዳው ነው ማወራው። መልእክታችሁን እያገኛችሁ የሚገርማችሁ ህዝቡ ሁሉ በሙሉ እንዲህ ይላል። እሳቱ ወርዳል ላስ ጥርግርግርግ ስታረግ እንዲህ ይላል። ህዝቡ በግንባሩ ተደፉና በቃ የሚፈለገው እንዲሉ ነው የተፈለገው እንዲሉ ነው። ይኸውላችሁ እዛ ቤት ሲስም የነበረ ከንፈር ለጌታ ክብር ይውላል። ለማን ነው? ጠንቋይ ቤት ሄዶ ለክብሩ ለአጋንንት ሲያወራ የነበረ ለጌታ ክብር ይሆናል። ቤተሰባችሁ ታልፎ ይሰጣችኋል። ዘራችሁን ትወርሳላችሁ። ሰፈር ላይ ያለ ትወርሺዋለሽ። እባክሽ መላላ አንቺ ጋር ብሎ ይመጣል። ውሰዱ በኢየሱስ አኖይንቲንግ። አረ ሃሌሉያ! አረ ሃሌሉያ! አረ ሃሌሉያ! ከዛ ያአፍ ለባል የሳመ አፍ። ባል በነገራችን ላይ የሚወራ ብቻ አይደለም የሚሳመም ነው። ያ የሳመ አፍ ሄዶ ያለ አፍ ከኔ ጋላችሁ። ከዛ ባል አንተ አምላክ ነህ ያለ አፍ፣ የሳመ አፍ ያለ አፍ። ኢሚዲየትሊ እግዚአብሔር በሳት ወረዳ፣ በሚታይ ወረዳ። ኧረ እባካችሁ ላውራ ግድ የላችሁ። በቃ ምንም ባንጸልይ እንኳን ራሱ ዛሬ የወረደው መልእክት የሚገርም ነው አይደል እንዴ? አስገራሚ መልእክት ነው። በደንብ ስሙኝ። እንዲህ ይላል ከመስገዳቸው በፊት ግን አዩ ነው የሚለው። ከዛስ ምን አሉ? ሰገዱ። የሚታይ ነው ያዩት። እሳቱ የሚታይ ነው፣ እንጨቱ የሚታይ ነው፣ ስጋው የሚታይ ነው፣ ውሃው የሚታይ ነው። የሚታይ ማንም በቃ አይን ያለው በቀላሉ ሊያየው የሚችል። ይሄ ለማመልክት እንደሆነ አላውቅም። ሰዎች የሚያውቁት ያይተው ሊያረጋግጡት የሚችሉት ራሱ ነው የሚሉት የሚታይ ነገር በቤት ይደረጋል። የሚታይ ነገር በሰፈርሽ ይደረጋል። የሚታይ አዩ ይላል። ከዛ ሰገዱ። ከዛ መናገር አለባቸው፣ መናዘዝ አለባቸው። እሱ አምላክ ነው አሉ። አሁን እኛ የምንፈልገው ሰዎች ወደ ጌታ መጥተው ኢየሱስ ክርስቶስ ጌታ ነው እንዲሉ ነው። በቃ እንዲሉ አሉ እኮ ማለት ኢየሱስ ጌታ ነው አሉ እንደማለት ነው። በቃ አሉ። ከዛ እንዲህ አለ ኤልያስ። አሁን የመጣው ኤልያስ ለሁለት ነው። አንደኛው ላይ ሊፈርድ ነው፣ አንደኛው ደግሞ ሊፈርድላቸው የሆኑትን ገላገላቸውና ፈረደላቸው። አምላክ ነው ብለው ቀጠሉ። ህዝቡ ሄደ። አሁን የቀሩ አሳቾች፣ የቀሩ አጭበርባሪዎች፣ ለሆዳዳሪዎች እነሱ መፈረድ አለበት። ነብዩ አራራም። ከዛ ምን እንዳለ ታውቃላችሁ? ከሞስሙኝ እነዚህን 400 ባል ነቢያት ያዙልኝ አለ። ያዦቹ እነማን ናቸው? ከዚህ በፊት አባላት ነበሩ አይደል? ለባል ሲሰገድ አብረው ሰጋጆች። በሉ ያሲር እንዴም አንይዛቸዋል። እንዴት አንይዛቸው? ሮጠው ሊይዙ ያሉት እኮ የተወሰደባቸው ብር ሁሉ ትዝ ብሏቸው፣ የተጭበረበሩት ሁሉ ከኔ ጋር ናችሁ። ያወናበዷቸው ሁሉ፣ ያምታቷቸው፣ የውሸት መልእክት የነገሯቸው ሁሉ ትዝ አላቸው። ሄደው ንቅ አረጓቸው። እነግራለሁ ያጭበረበረን ትይዘዋል። ጌታ ዘንድሮ አጭበርባሪውን ይይዘዋል። ይያዛል። ብዙ ሰዎች የተወሰደባችሁ በክብር ይመለሳል። እየሮጡ ሄደው 400ዎቹን እንቅ አረጓቸው። መልእክት የነገራትን ሁሉ ሄዳ ሰውየውን እንቅ ኖ ለይቷል ዘንድሮ እጂ ይህን ያህል ዓመት የሰራልኝ እንቅ አርገው ይዘው መጡ። ከዚያ ኤልያስ ዞር አለና እንዲህ አለ፣
በቃ እነዚህ ሰዎች ኖሮም ስለማይጠቅሙ እረዷቸዋል። ኖሮም አይጠቅሙ ምንም አያረጉም። አሁን ንስሐ ብናስገባቸው እንደገናም ደግሞ መልሰው ሊያረጉ ይችላሉ። በአዲስ መልክ እንጀምር። አስወግዱ ሲል ትዝ እያላቸው ነው። ኤልያስ አረዳ አይልም፣ አሳረዳቸው ይላል። ህዝቡ ነው እኮ ሽክ ቁርጥ እያረገ ትዝ እያለው ብሩ 50 ሺህ ብሩ 100 ሺህ ብሩ ምናምን ትዝ እያለ አስወገዳቸው። ከኔ ጋር ናችሁ? እጃችሁን ከፍ አድርጉ። ምን አየው መሰላችሁ? እግዚአብሔር የበቀል ማንትል ላያችሁ ላይ ጣለ። ጠላቱን የሚበቀል ሰው አለ። ዘሩን ያጠቃውን የሚበቀል ሰው አለ። ዘሩን የገደለውን የሚበቀል ሰው አለ። በበቀል ቅባት የሚነሳ ሰው አለ። በኃይል የሚነሳ ሰው አለ። በፈረዱበት ላይ የሚፈርድ ሰው አለ። ውሰዱ። የበቀል ማንትል ነው ያየው። ታገርመ ማንትል አየው። ማንትሉን ሳየው የበቀል ነው። የምትበቀልበት፣ ክፉን የምትመታበት፣ ጨለማውን የምትመችበት። ሃሌሉያ! ኢየሱስ ጌታ ነው። በእኔ በሉሲ እግዚአብሔር ጠላቶችን ይበቀላል። በቀል ትበቀላላችሁ። ቤተሰብሽን እንደዛ እንዳረገ፣ ዘሮችሽን እንደዛ እንዳረገ፣ እንዳላሰቃየሽ ትበቀለዋል። የበቀል ቅባት መጥቶባል። እድሜን የበላ በኃጢአት ያልከሰከሰ ላይፍን የገደለ ቻንስን ያጠፋ ክፉ ትበቀይዋለሽ። የበቀል ማንትል ወድቆባቸው ከዛ ኤልያስ አሁን ወደሚቀጥለው ህዝቡን አምላክ እንዲቀበሉ ካረገ በኋላ ቀጥሎ ያጡት ምንድነው? መጀመሪያ ያጡት አምላክ ነው። ቀጥሎ ደግሞ የሚያስፈልጋቸው ምንድነው? ዝናብ ነው። በቃ አለቀ። አሁን እኛ ለዛ እኮ ነው መንገድ ላይ ወተን ወንጌል ስንመሰክር መጀመሪያ ለሰውየው የሚያስፈልገው ምግብ አይደለም። የሚያስፈልገው ምንድነው? ጌታ ነው። መጀመሪያ ጌታን ሰጥተን ነው ከዛ በኋላ ምግብ ምን ሰጠው። ምክንያቱም በልቶ ሊሞት ይችላል። ጌታን ግን ያገኘ አይሞትማ። አሜን። ከዛ ጌታን ሰጣቸው። ቀጥሎ ደግሞ ምን ሊሰጣቸው ነው? ምግብ። ከዛ እንዲህ ያለ መጽሐፍ ቅዱስ ዞር አለና ይላል። ሃሌሉያ! ለአካብ እንግዲህ አሁን ሁሉ ትዕይንት የሚመለከት ነበር። ንጉሱ ቆሞ ኦ ማይ ጋድ አለ። በጣም የሚገርም ነው። እንደዚህ አይቻል አቅም ባለ አሁን ዞር አለና እንዲህ አለው። አካብ አለው የዝናቡ ውሽንፍር እጅግ ታላቅ ነውና አሁን እግዚአብሔር ረክቷል። እግዚአብሔር ስለፈረደ ረክቷል። ሰው ሁሉ አምላክ እንደሆነ ስላወቀ እርክት ስላለ በቃ እግዚአብሔር ደስ ብሎታል እና አንድ ኃይለኛ ነገር ሊለቅልን ነው። የዝናቡ ውሽንፍር ኃይለኛ ስለሆነ ፈጥነ ምን በል ሩጥና ሂድ አለው። ዝናብ ማይታይበት ምን ማይባልበት ሁኔታ ላይ ነብዩ ተናገረ። ወዲያው ያንን ያየ አካብ እንዴት አለማመኑ ይገርመኛል። ገብቷቸዋል። ወዲያው ሰረገላ ላይ ወጣና መጓዝ ጀመረ። ኤልያስ ወደ ጸሎት ገባ። እንደነገርኳችሁ በተራራ ላይ ሆነ ይላል። ሰውየው የትም ቦታ አታገኙትም። ካፌ ምናምን አታገኙትም። ኤልያስ የት? ተራራ ላይ። ኤልያስ የት? ሸለቆ። ኤልያስ በቃ እንደዛ ነው። አላት ላይ ወጣና ተንበረከከ። ነግረኸኝ የለ ዝናብ ይዘንባል ብለኸኝ የለ ዝናቡ ይምጣል። አሁን ይሄ ጸሎት የተነገረን ቃል የሚያስፈጽም ጸሎት ነው። ትንቢትን የሚያስፈጽም ጸሎት ነው። ትንቢቶች በሙሉ ጸሎት ይፈልጋሉ። የትንቢቱን ቃል ያዘና ትንቢቱን ለማስፈጸም የሚረዳ ጸሎት ተንበረከከ። ሎሌው አለ ተንበረከኮ እንዲህ አለ። አሜዚንግ ነገር ነው። ተንበረከከና እንዲህ አለ። ተደፋ ዳመና አለ። ከዛ ሎሌውን ጠራና ሂድና ዳመና በሰማይ ላይ አለ። ምንም ዳመና በሌለበት ምንም የለም ብሎ አሁንም ሂድ 7 ጊዜ ተመላለሰ። 7 ጊዜ ተመላልሶ 7ኛው ላይ ሲመጣ እጅ የምታክል ዳመና ከባህር ወጣ አየዋት አለ። በቂ ነው አለ። አይው አንቺና እጅሽ ላይ ያለችው ትንሽ ነገር በቂ ነው። አረ አሜን። የሆነ ሰው እግዚአብሔር እንደ ኃይለኛ ጥቁር ዳመና የሚያደርግለት ትንሽ ዳመና እጁ ላይ ያስገባል። ከዛ በቂ ነው አለው። አሁን ሩጥና ለአካብም ንገረው እንሯሯጥ አለ። ኃይለኛ ነው የሚመጣው። ዝናብ ዘንቦ ሰረገላ ማያስሮጥ ነው። ጭቃው ስለሚበዛ ሰረገላው በኋላ ይያዛል። እኛም መሮጥ አንችልም። አሁን ከዝናቡ ፈጥነን እንሩጣል። አሁን መፍጠን ጀመረ። እየሮጠ መጽሐፍ ቅዱስ ሲናገር ከማበለጠ ይላል ከንጉሱ ከሰረገላው በልጦ ሮጠ ይላል። አንተ የተወዳደረው ከሀገር መሪ ጋር ነው፣ በለጠ። የሚገርማችሁ የተወዳደረው ከሰረገላ ጋር ነው፣ በለጠ። ሚስጥሩ ምንድነው ብትሉ የእግዚአብሔር እጅ በእርሱ ላይ ነበረች። ዛሬ ትፈጥናላችሁ ስላችሁ አንደኛው መሳሪያ እናንተን ይከተላችኋል። ሌላ አይደለም። ያጎትሽ እጅ አይደለም፣ ያክስትሽ እጅ አይደለም፣ የጌታ እጅ። መልእክቴን እየጨረስኩ ነው። የሆነ ሰው በጌታ እጅ ይፈጥናል። የመፍጠን ዓመታችን ነው። የሆነ ሰው በጌታ እጅ ይፈጥናል። ጌታ ከንጉስ የሚያስቀድመው ሰው አለ። ጌታን እግዚአብሔር ከቴክኖሎጂ የሚያስቀድመው ሰው አለ። ጌታ እግዚአብሔር አንዳንድ ሰው ከማሽን የሚያስቀድመው ሰው አለ። እየሮጠ ሄደ። መልእክቴ ዛሬ ይሄ ነው። ትፈጥናላችሁ ነው። በማ በጌታ እጅ ትፈጥናላችሁ። ሃሌሉያ! ጭብጨባ ለጌታ።